በሕይወቴ ለመጀመሪያ ጊዜ የጥፋተኝነት ስሜት በውስጤ ተሰማኝ። ካህኑ አመስግኖኝ እጄን ጨብጦ ተመለሰ። እርሱ በውስጤ የፈጠረውን እንግዳ ስሜት ያወቃል መሰለኝ። ሐዘን ተሰማኝ። ደግሞም አንድ ጥያቄ ይረብሸኝ ነበር። በዚህ ሰውዬ ውስጥ ምን አለ? እንዴትስ እንዲህ እያመናጨኩት በትህትና ሊመልስልኝ ቻለ? እርሱን ያጣሁትን ነገር አግኝቷል ማለት ነው? እኔ እኮ ዘወትር የምፈልገው ይህንን ነበር፣ የማይናወጥ ውሳጣዊ ሰላም። አጋጣሚውን ለመርሳት ደጋግሜ ሞከርኩ። ነገር ግን ከጊዜ ወደ ጊዜ የካህኑ አስተያየት ዓይኔ ላይ መጥቶ ድቅን ይላል። በጥልቀት የሚያዩት ሰላማውያን ዓይኖቹ በዓይነ ሕሊናዬ ይመጡብኛል። ብዙ ጊዜ ከታገልኩ በኋላ ያንን ስሜት ረስቼ ወደ ቀደመው ጠባዬ ተመለስኩ። በ1986-87 የትምህርት ዘመን የትምህርት አስተዳደር ቢሮው ክርስቲያን ዳይሬክተር ለትምህርት ቤታችን መደበ። ዜናውን ስሰማ እጅግ ደነገጥኩኝ። እንዴት ተደርጎ ክርስቲያን አለቃ ሊኖረኝ ይችላል? በጭራሽ ልቀበለው የምችለው ነገር አይደለም። እርሷን አንዳች ነገር አድርጌ ከትምህርት ቤቱ ለማባረር የምችልበትን ተንኮል ማውጠንጠን ጀመሩ። በትምህርት ቤቱ ውስጥ ተመችቷት ለረጅም ጊዜ እንዳትቆይ የሚያበሳጫትን ነገሮች ማድረግ አለብኝ። ብቸኝነት እንዲሰማት ማድረግ አለብኝ። እኔ በቃሌ የሸመደድኳቸውን የትምህርት ቤቱን ደንቦች እና መመሪያዎች አታውቃቸውም። ስለዚህ አንድ ሐሳብ ስታመጣ እነርሱን እየጠቀስኩ ማጣጣል እችላለሁ። ልትሰራቸው የምትችላቸውን ጥቃቅን ስህተቶች ሁሉ እየነቀስኩ አወጣቸዋለሁ። ለእርሷ አንዳች ክብር የሌለኝ መሆኔን በየአጋጣሚው ማሳየት አለብኝ። አዲሷ ዳይሬክተር እንደመጣች የወጠንኳቸውን ተንኮሎች ሁሉ በመፈጸም ማበሳጨትና ሰላም መንሳት ቀጠልኩ። በመጨረሻም አንድ ወርቃማ አጋጣሚ ተፈጠረልኝ። በሳይንስ ዲፓርትመንት የ10ኛ ክፍል አብዛኛዎቹ ተማሪዎች ክርስቲያኖች ነበሩ። በተሰጣቸው ፕሮጀክት መሰረት የመጽሐፍ ቅዱስ ጥቅሶች ያሉበት የግድግዳ መጽሔት አዘጋጁ። ሁኔታውን የጠቆመኝ አንድ ሙስሊም መምህር ነው። እንደሰማው በቁጣና በፍጥነት ወደ ክፍሉ በማምራት መጽሔቱን ቀዳድጄ ጣልኩት። ስጠብቀው የቆየሁትን አጋጣሚ አሁን አገኘሁት። ለምስራቅ ካይሮ የወረዳ የትምህርት ቤቶች ተቆጣጣሪ መስሪያ ቤት ከባድ ምስጢር የሚል ማህተም ያረፈበት ደብዳቤ ጻፍኩኝ። በዚያም ደብዳቤ ላይ ተማሪዎቹ ይህንን ጥፋት እንዲሰሩ ያበረታታቻቸው ዳይሬክተሯ መሆኗን ገለጥኩ። ከዚህም በተጨማሪ የዳይሬክተሯ ዓላማ በትምህርት ቤቱ የሃይማኖት ውዝግብ እንዲፈጠር ማድረግ መሆኑን አስረዳ። ሁኔታው በአፋጣኝ ተጣርቶ እርምጃ መወሰድ እንዳለበት አሳሰብኩ። ለአስቸኳይነቱ በተላላኪ በኩል ወዲያው ላኩት። በነጋታው የሥራዬን ውጤት ለማየት ስለጓጓው በጠዋት ነበር ወደ ትምህርት ቤት ያመራሁት። የትምህርት ቤቶች ተቆጣጣሪ ባለስልጣን አንዲት ኃይለኛ ሙስሊም ሁኔታውን አጣርታ ሪፖርት እንድታደርግ ላከ። አጣሪ ሆና የመጣችው ሰው ሂጃብ ከፊቷ አውልቃ የማታውቅና ለክርስቲያኖች ቅንጣት ታህል ትዕግስት የሌላት መሆኗንም አውቃለሁ። አጣሪዋ በጉዳዩ እጃቸው አለበት የተባሉትን 4 ተማሪዎች በመመርመር ስራዋን ጀመረች። ሁሉም በየተራ ከምርመራ ክፍሉ ሲወጡ ከደረሰባቸው ማስፈራራት የተነሳ እያለቀሱ ነበር። እያንዳንዳቸው አንድ ሰዓት የፈጀ ምርመራ ተካሂዶባቸዋል። የዚያች ክርስቲያን መምህርት ተራ ደረሰ። የእሷ ምርመራ ከተማሪዎች የበለጠ ጊዜ ፈጀ። ከምርመራው ክፍል ስትወጣ ከማልቀሷ የተነሳ ዓይኖቿ በርበሬ መስለው ቀልተው ነበር። በእርጋታውና በጭምትነቱ ከሚታወቀው ክርስቲያን የሂሳብ መምህር ጋር ወደ ቢሮዬ መጥታ ተማሪዎቹን እንዲህ አይነት ነገር እንዲያደርጉ የምቀሰቅሰው ያንን ያህል አእምሮዬን ያጣው ሰው ነኝ እያለች አለቀሰች። እኔ ግን
አልመለስኩላትም። በመጨረሻም የዳይሬክተሯ ተራ ደረሰ። በምርመራው ተበሳጭታ ስትጮህ ሰማኋት። አይደለም፣ ይህ ሊሆን አይችልም። ይህንን ክስ አልቀበለውም። ይህን ለመሰለ ውንጀላ መልስ መስጠት አልፈልግም። ምርመራውንም ፈጽሞ አልቀበለውም። የትምህርት ቢሮ ኃላፊውን ማነጋገር እፈልጋለሁ እያለች ስትጮህ ሰማታለሁ። ከዚያም ክፍሉን ጥላ ወጣች። ከዚህ ቀን በኋላ በትምህርት ቤቱ በሚገኙ ክርስቲያኖች ላይ የወደቀውን ፍርሃትና ድንጋጤ ልገልጠው አልችልም። በሰራሁት ሥራ ኮራሁ። በዚህ ትምህርት ቤት ያሉትን ክርስቲያኖች ሁሉ እያደንኩ ላጠቃቸው ወሰንኩ። ከዚህ በኋላ ማንም ከፊቴ ቆሞ ሊቋቋመኝ አይቻለውም። መጀመሪያ በወሰድኩት እርምጃ ክርስቲያን ተማሪዎች መስቀል ያለው ምንም ነገር እንዳይለብሱ መመርመሪያ አወጣው። በዚህም የክርስቲያኖች ዋና ጠላት መሆኔን አሳየው። ሕጋዊ ቢሆንም ባይሆንም ማንኛውንም አይነት ጥያቄያቸውን አላስተናግድም ነበር። ከዚህ ቀን ጀምሮ በትምህርት ቤቱ ማህበረሰብ ዘንድ የተፈራው ሰው ሆንኩ። ለእኔ ያላቸው ፍርሃት ከእኔ ጋር ማንኛውንም አይነት ግንኙነታቸውን እርግፍ አድርጎ እስከ መተው አደረሳቸው። ይህ ብቻውን ግን የሚያረካኝ አልሆነም። እናም ለዚህች ክርስቲያን ዳይሬክተር የመሰናበቻ ዱላ ማቅመሳ ፈለግኩኝ። ይህንን ለማድረግ ደግሞ አመቺ የሆነ አጋጣሚ እስኪፈጠርልኝ ድረስ መጠበቅ ነበረብኝ። ለዚህ ሲባል ብቻዋን አንድ ቀን ማግኘት አለብኝ። ቢሮ የምትደርስበት ሰዓት ሳጠና እንደ ወፍ በማለዳ የምትነሳ መሆኗን ደረስኩበት። ስለሆነም ማንም ሰው ከመምጣቱ በፊት ብቻዋን ላገኛት ወጠንኩ። በማግስቱ በማለዳ ወደ ትምህርት ቤት መጣሁ። እርሷም ከደቂቃዎች በኋላ ደረሰች። ልክ ቢሮዋ ስትገባ ፊቴን መከራ አስመስዬ ተከተልኳትና ገባሁ። ስታይኝ ለነገር የፈለግኳት መሆኑ ገብቷት መሰል ነቃ አለች። ይህ ደግሞ ለእኔ የልብ ልብ ሰጠኝ። ከዚያም ቁርጥ አድርጌ እዚህ ምን ትሰሪያለሽ? እዚህ ትምህርት ቤት ውስጥ ከአንቺ ጋር ፈጽሞ መስራት አልችልም። አንቺ በዚህ ቦታ ማየት ከቶውንም አልሻም። ውጪ ከዚህ አልኩና ጮኩባት። የማደርገውን እውነት ነው ብላ መቀበል የቻለች አልመሰለኝ። ደነገጠችና ምን እያልሽ ነው? አእምሮሽን ሳትሽ እንዴ አለችኝ። እኔም ቁጣዬን ጨመርኩና እንዳንቺ ጅላጅል አይደለሁም። አብረን አንድ ቦታ ልንሰራ ፈጽሞ አንችልም። ውጪ ብዬ አንባረኩባት። ከእኔ ለመሸሽ ፈለገች። እኔም ሁኔታውን ስረዳ ለመማታት የቃጣው መስዬ እጄን ሰነዘርኩና በአስቸኳይ ከዚህ ቦታ ለቀሽ ውጭ፣ ከዚህ ከቆየሽ ግን እገርልሻለሁ አልኳት። ወዲያው ከቢሮዋ በራ ወጣች። የሆነን ሰው ለእርዳታ ስትጣራ በፍጥነት ከቢሮዋ ወጥታ አጠገቡ ወዳለው ቢሮዬ ገባው። ከዚያም ምንም እንዳልተፈጠረ ሁሉ የተለመደውን ስራዬን ማከናወን ቀጠልኩ። አጠገቧ ለነበሩ ሰዎች ናህድ ልትገለኝ ነው እያለች ስትጮህ ሰማኋት። የተወሰኑት መምህራን ሰብሰብ ብለው ሲመጡ የተለመደ ስራዬን ስሰራ አገኙ። እኔም እርሷን እያየው ምን እያልሽ ነው? የምታወሪውን የሚያምንሽ አንዳች አታገኝም አልኳት። ከዚህም የትምህርት ቢሮ ኃላፊውን ለማነጋገር እየተጣደፈች ወጣች። በዚያው ቀን ሁኔታውን ለማጣራት ከትምህርት ቢሮ አንድ ሙስሊም መርማሪ ተላከ። መርማሪው ስለ እኔ ተናገረች ያለውን ነገረኝ። ሽምጥጥ አድርጌ ካድኩ። ደግነቱ እርሱ ምንም ሳይከራከር አመነኝ። እኔም ሞኝ አይደለሁም። በዚያች ሰዓት ከእኔ ጋር በቢሮዬ እንደነበሩ አድርገው የሚመሰክሩ ብዙ የሐሰት ምስክሮችን አዘጋጅቼ ነበር። ከዚህም በኋላ እርሷ እንደምትጠላኝ ይህንንም የሐሰት ታሪክ የፈጠረችው እኔን አባራ በክርስቲያን ለመተካት ስላሰበች መሆኑን ምስክሮቹ አስረዱልኝ።
በዚህም ምክንያት ጉዳዩ የሃይማኖት ጠብ መስሎ ቀረበ። ይህ መሆኑ ደግሞ እኔን ይጠቅመኛል። ዳይሬክተሯ ብዙም አልቆየችም፣ ዝውውር ጠየቀችና ሄደች። ከዚህ በኋላ በትምህርት ቤቱ ለሚገኙ ክርስቲያኖች የመጨረሻ ጨካኝ ሆንኩባቸው። እጅግ ይፈሩኝ ጀመሩ። በዚያ ግቢ ውስጥ ተቀናቃኝ የሌለኝ ንግሥት ሆንኩ። ሁሉም ነገሮች በእኔ ቁጥጥር ስር ሆኑ። ትእዛዜን የሚቃወም ማንም አልነበረም። የሚከራከረኝ እንኳ አልተገኘም። አንድ ተማሪ መስቀል አድርጎ ካገኘሁት ከአንገቱ በጥሼ መሬት ለመወርወር ቅንጣት ታህል ትዕግስት አልነበረኝም። ናህድ መሐሙድ ሙትዋሊ ማለት ይህ ነበርኩ። ሰላም ሰላም፣ የዩቲዩባችን ተከታታዮች፣ ከአክራሪ እስልምና ወደ ክርስትና ከባለፈው ሳምንት የቀጠለው ሁለተኛ ክፍል ለዛሬ እዚህ ጋር እናበቃለን። ከዚህ የሚቀጥለውን ክፍል ደግሞ በሚቀጥለው አቀርብላችኋለሁ ማለት ነው። በትረካው ላይ ያላችሁን አስተያየት እንድትሰጡኝ በሀሳብ መስጫ ሳጥኑ ላይ፣ እንዲሁም ደግሞ ላይክ፣ ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። ለእህት ለወንድሞቻችሁ ደግሞ ሼር ብታደርጉልኝ ደስ ይለኛል። እግዚአብሔር ሰላም ከእናንተ ጋር ይሁን።